ላይ ሐዋርያት ሥራ መጽሐፍ ምዕራፍ 12 ላይ እንደዚህ ነው ቃል በቃል ያዕቆብን ሲገድል አይሁድ ደስ ሲለው ጨምሮ ሊገድል ጴጥሮስን ያዘው አይልም። ይጸልይ ነበረ በእነ ማርቆስ ቤት ለምን ጴጥሮስ እንዲፈታ ነፃ እንዲለቁት እና ጠርቶት ከሰፈሩ ከአሳ አጥማጅነት እዚህ ጋር ነው መልእክቱ። ጠርቶት ከሰፈሩ ከአሳ አጥማጅነት አሳልፎ አይሰጥም ለተደገሰ ሞት። በቃተራ የጠራ በተራ ሞት እንድትሞት አይደለም። ጠርቶት ከሰፈሩ ከአሳ አጥማጅነት አሳልፎ አይሰጥም ለተደገሰ ሞት። የታምራት አምላክ ታምራትን ሰራ። የሚያመልከው አምላክ ታምራትን ሰራ። ህልም መስሎት ወጣ ከመላኩ ጋር። አጠገባችሁ ያለው ሶስትና ህልም እየመሰለ ትወጣለህ በሉት። አረ ምንና ንገረው ህልም እየመሰለ ትወጣለህ በሉት። አሜን። ገደል ትእዛዝ የወጣበት እሺ፣ ዛሬ ልብስ አውልቆ የመተኛት ጉልበት እግዚአብሔር ካረዳ ከየትም አይመጣም። እግዚአብሔር ካረዳ ከየትም አይመጣም። የምስራች አለኝ ህልሙ ሳይፈጸም ህልም ያለው አይሞትም። ፀሐይ በስተምዕራብ ዛሬ ገባች ቢባል ነገ እንዳትቀር ብሎ ማንስ ሰው ይፈራል? አለ የሚፈራ ሰው ነገ ብትቀርስ ብሎ ፀሐይ ትዝም አላላችሁ። ፀሐይ በስተምዕራብ ዛሬ ገባች ቢባል ነገ እንዳትቀር ብሎ ማንስ ሰው ይፈራል? ገና በማለዳ እንደምትወጣ ሁኔታው ያስረዳል። ሰው እንኳን በፀሐይን ያህል ይታመናል። እና የተፈጥሮ አዛዥ ሁሉ ቻይ በሆነው የፀሐይን ሰሪ ሁሉ ቻይ በሆነው አምላክ መታመኔ የምን ሞኝነት ነው? ቢዘገይ ቢፈጥን እርሱም ማለክ ነው። የሆነ ንገረኝ ከፀሐይ በላይ እግዚአብሔር ታማኝ ነው። ለአንዳንድ ሰዎች ግጥም ብቻ መገጠም ይመስላችኋል። እግዚአብሔር ከፀሐይ በላይ ለአንተ ታማኝ ነው። የነገረህን ነገር ዛሬ ማታ ይፈጽመዋል። እንደሚጥለው የጠረጠረ በወንበሩ ላይ ልቡን ያልጣለ ወንበሩ ፈርቶ ቆሞ የቀረ ማንም ሰው የለም በሱ ያልታመነ። በግዑዝ ላይ ተማምኖ ሰው ካልወደቀበት ተዘልሎበት ካልተሰበረ በሰጠው እምነት ጌታ ላይ ያለኝ የልቤ እምነት የልብ ኩራቴ እጅግ ብሳት እንደሚረዳ ያለኝ እምነቴ። ወንበር አይጥለንም ብለን ካመንን እግዚአብሔር አይጥልም። አልጥልህም ፈጽሞ ከቶ አልተውህም ብሏልና። አሜን ነው ወይ? ወደ ሰሜን አካባቢ እንደዚህ ነው የሚባለው የፈሰሰውን ደም በከንቱ በዘበት ቀን ሲጠብቅ ማን የሚመልስበት የተሰበረ ልብ ተበክሎ ፈዋሽ ስም ይወጣለታል ተብሎ ደመላሽ ያንተን ወንድም የሆነ ሰው ቢገልብህ ያንን ሰውዬ ልትበቀሉ ስም ደመላሽ ይባላል። የፈሰሰውን ደም በከንቱ በዘበት ቀን ሲጠብቅ ማን የሚመልስበት የተሰበረ ልብ ተበክሎ ፈዋሽ ስም ይወጣለታል ተብሎ ደመላሽ። ታዲያ ተወስዶብኝ ነበር ምርኮ በጠላቴ ተረጋግጦ ነበር ተቆርጦ መሞቴ። ሟቹ እኔ ስሞት ተበቃዩ ጌታ ሞቶ የተቤዠ ቀራንዮ ጎልጎታ። ደመላሽ ኢየሱስ ደመላሽ እኔ አባት ደመላሽ ኢየሱስ ደመላሽ። ብሶት የወለደው እኮ ነው የምትሉኝ። ብሶት የወለደው እዛ አካባቢ እንዳሉ አትፎክሩ። ብሶት የወለደው ቂምን ያረገዘ ገዳዩ እንዲበቀል ካራ የመዘዘ ደም ፈሶ አይቀርም